በጣም የሚገርም አላህ የሰራውን ስራ ነው። የሚገርም እንግዲህ አምላክ ነው ለማለት በጣም በሚያስቸግር መልኩ ነው የሚናገረው። 125 ላይ እንዲህ ይላል፣ አላህ ሊመራው የሚሻውን ሰው ደረቱን ወይም ልቡን ለኢስላም ይከፍትለታል። ሊያጠመው የሚሻውን ሰው ደረቱን ጠባብ፣ ቸጋራ፣ ወደ ሰማይ ለመውጣት እንደሚታገል ያደርገዋል። እንዲሁ አላህ በነዛ በማያምኑት ላይ እርክሰትን ያደርጋል ይላል። ስለዚህ የአላህ ፍላጎት ነው የሰዎችን ሁኔታ የሚወስን። አላህ የሻውን ያጠማል የሻውን ደግሞ ያቀናል በሚለው ሐሳብ ዙሪያ የተወሰነ ቆይታ እናደርጋለን። አንዳንድ ሐሳቡ ያልገባቸው ሙስሊም ያልሆኑ አካላት በዚህ አንቀጽ ዙሪያ ብዥታ ለመፍጠር ይሞክራሉ። አላህ ራሱ የሚሻውን የሚያጠም ከሆነ እነዛ የጠመሙ ሰዎች በምን ጥፋታቸው ነው ነገ የውሙል ቂያማ በሱ ዘንድ ተጠያቂ የሚሆኑት እንዲሁም ለቅጣት የሚዳረጉት ራሱ አጥምሟቸው ሳለ የሚል ነው በጥቅሉ። እንዲህ አይነት አነጋገሮች ወይም ጥቅላዊ የሆኑ ገለጻዎች ሐሳባቸውን በአግባቡ ለማግኘት በሌላ ቦታ ከተነገረ ዝርዝር ሐሳብ ጋር ማገናኘት ያስፈልጋል። አላህ ዩድሉ መን የሻ ወየህዲ መን የሻ የሚሻውን ያጠማል የሚሻውን ያቀናል ሲል ቃሉ ጥቅላዊ አነጋገር ነው። እነዛ ሽቶላቸው የሚያጠማቸው ወይም ሽቶላቸው የሚያቀናቸው እነማን ናቸው የሚለውን ደግሞ የግድ ከዛው ከቃሉ ላይ መፈለግ ይገባናል። እንዲህ አይነቱ አነጋገር ልክ በሱረቱል በቀራ ቁጥር 284 ላይ ጌታችን ምን ብሎ ተናግሯል? ፈየግፊሩ ሊመን የሻ ወዩዐዚቡ መን የሻ አላህ ለሚሻው ምህረትን ያደርጋል ይምራል፣ የሚሻውን ደግሞ ይቀጣል ይላል። ነገር ግን አላህ የሚሻውን ይምራል ብሎ እየተናገረ በሌላ ሱራ ላይ ሙሽሪኮች እዚህ ምህረት ውስጥ እንደማይካተቱ ነግሮናል። በሱረቱ ኒሳ ምዕራፍ 4 ቁጥር 48 ላይ ኢነላህ ላ የግፊሩ አን ዩሽረከ ቢህ አላህ በሱ ማጋራትን በፍጹም አይምርም ነው ያለው። ከጣዖት አምልኮ ከሽርኩ ጋር ሆኖ ያለ ተውበት የሞተ ሰው በዚህ አየት መሰረት ፈየግፊሩ ሊመን የሻ ለሚሻው ሰው ምህረትን ያደርጋል የሚለው ውስጥ አይካተትም ማለት ነው። እንደዚሁ ደግሞ ወዩዐዚቡ መን የሻ የሚሻውን ይቀጣል ብሎ ሲነግረን አህለ ሹክሪ ወልኢማን የምስጋናና የእምነት ባለቤቶች ቅጣት ውስጥ እንደማይካተቱ በሌላ አየት ነግሮናል። በሱረቱ ኒሳ ምዕራፍ 4 ላይ ጌታችን አላህ በግልጽ እንደተናገረው ማ የፍዐሉ ላሁ ቢዐዛቢኩም ኢን ሸከርቱም ወአመንቱም ይላል። እናንተ አላህ በሰጣችሁ ኒዕማ ካመሰገናችሁ እንደዚሁም በጌታችሁ በአላህ ካመናችሁ እናንተን በመቅጣት ምንም አያደርግም ይላል። የምስጋናና የእምነት ባለቤቶች የሚሻውን ይቀጣል ከሚለው እንደሚወጡ ያሳየናል ማለት ነው። ልክ በዛው መልኩ ወደ ተነሳው ጥያቄ እንመለስና ዩድሉ መን የሻ አላህ የሚሻውን ያጠማል ሲባል እነማንን ነው የሚያጠማቸው? ምክንያቱስ ምንድነው ብሎ መጠየቅ ከኛ የሚጠበቅ ይሆናል ማለት ነው። ጌታችን አላህ ያለምንም ምክንያት ባሮቹን እንደዚሁ ለጥመት ሊዳረጋቸው የሚችል ከነሱ ጥፋትና ክህደት እስካልተገኘ ድረስ የሚያጠም አምላክ እንዳልሆነ በብዙ የቁርአን ክፍሎች ነግሮናል። ለምሳሌ ብንመለከት አንደኛ ሱረቱ ተውባ ምዕራፍ 9 ቁጥር 115 ላይ በግልጽ ምን ይላል? ወማ ካነ አላሁ ሊዩድለ ቀውመን በዕደ ኢዝ ሀዳሁም አላህ ህዝቦችን ከመራቸው ቅኑን ጎዳና መንገዱን ከገለጸላቸው በኋላ የሚያጠም የሚያሳስት አይደለም። ሐታ ዩበይነ ለሁም ማ የተቁን የሚጠነቀቁበትን ነገር ለነሱ እስኪያብራራላቸውና እነሱ ደግሞ ያ ነገር ከተብራራላቸው በኋላ እስኪተውት ድረስ ይላል። በአላህ በኩል ሂዳያው ቅኑን ጎዳና ማብራራት መምራት እንዳለ ነው የሚያሳየው። ሰዎች ግን ይሄን ምሪት ሆን ብለው በራሳቸው ፍቃድ ካልተው በስተቀር አላህ ሰዎችን ለጥመት የሚዳርግ ጌታ አይደለም ብሎ በዚህ ሱራ ይነግረናል ማለት ነው። የሙሳ ህዝቦችንም ሁለተኛ ማስረጃ አድርጎ ማየት ይቻላል። በሱረቱ ሰፍ 61ኛው ሱራ አንቀጽ 5 ላይ ወኢዝ ቃለ ሙሳ ሊቀውሚ ሙሳም ለህዝቦቹ እንዲህ ባለ ጊዜ አስታውስ፣ ያ ቀውሚ ህዝቦቼ ሆይ ሊመ ትኡዙነኒ ወቀድ ተዕለሙነ አኒ ረሱሉላህ
እኔ በርግጥም ከአላህ ዘንድ ተልኬ የመጣው መልእክተኛ መሆኔን እያወቃችሁ ለምን ታስቸግሩኛላችሁ? ለምን ታውኩኛላችሁ? ብሏቸው ነበር። ፈለማ ዛሁ ህዝቦቹ ግን እሱን ከመከተል ሐቅን ከመያዝ ልባቸውን ባዘነበሉ ጊዜ አለ መጀመሪያ ከነሱ ምን ተገኘ? ከሐቅ ራስን ማዘንበል ማፈንገጥ ተገኘ። ይህን ባረጉ ጊዜ አዛገ አላሁ ቁሉበሁም አላህም ልባቸውን ተመልሶ ሐቅ እንዳይገባበት ሐቅን እንዳይቀበሉ አዘናበለው ማለት ነው። ይሄ እንደ ቅጣት ነው የሚሆነው ማለት ነው። አላህ ልባቸውን ስላዘነበለው እነሱ ካዱ ሳይሆን የምንለው በመካዳቸው በማመጻቸው ከእውነት ልባቸውን በማሸሻቸው ሰበብ አላህ ቀጣቸው። ያም ቅጣቱ ልባቸው ተመልሶ ሂዳያን እንዳይቀበል ማድረግ ነው ማለት ነው። በዚህ መልክ ነው ልንረዳ የሚገባው። አየቱም ሲዘጋው ወላሁ ላ የህዲል ቀውመል ፋሲቂን ነው። አመፀኛ ህዝቦችን ከአላህ ትእዛዝ የሚወጡትን አያቀናም አላህ አያስተካክልም ነው ያለው። እውነትን የሚፈልጉ ወደ አላህ መንገድ መመለስ የሚፈልጉትን አላህ አይመራቸውም አላለም። አላህ ላ የህዲ አያቀናም አይመራም ያለው አልቀውመል ፋሲቂን ከትእዛዙ የወጡ አመፀኛ ህዝቦችን ነው። ሶስተኛ ማስረጃ እንመልከት። በሱረቱል በቀራ ምዕራፍ 2 ቁጥር 10 ላይ ስለ መናፍቃን ሲነግረን ጌታችን ፊ ቁሉቢሂም መረዱን በልቦናቸው ውስጥ የንፍቅና የጥርጣሬ በሽታ አለባቸው ይላል። ውስጣቸው የተሞላው በክህደት በመጠራጠርና በአስመሳይነት ነው። በዚህም ምክንያት ፈዛደሁሙላሁ መረዳ አላህም በሽታን ጨመረባቸው ይላል። ቅጣት ነው። ወለሁም ዐዛቡን አሊም አሳማሚ የሆነ ቅጣትም የትንሣኤ ቀን ይጠብቃቸዋል። በምን ሰበብ ስንል ቢማ ካኑ የክዚቡ ይዋሹ በነበረው ምክንያት በልባቸው ሳያምኑ በአንደበታቸው አምነናል እያሉ አማኞችን ለመመሳሰል ለማታለል በሚያደርጉት ጥረት ምክንያት አላህም ቅጣትን አዘጋጅቶላቸዋል። አራተኛ ማስረጃ ሱረቱል አዕራፍ 7ኛ ሱራ አንቀጽ 146ን ብናይ አላህ ምን ይላል? ሰአስሪፉ ዐን አያቲ ከአንቀጾቼ አዞራቸዋለሁ ይላል። እንዳይገሰጹበት እንዳይመከሩበት እነማንን? አለዚነ የተከበሩነ ፊል አርድ እነዚያ በምድር ላይ ሐቅን ከመቀበል የሚኩራሩት ይላል። ከእምነት የሚያፈገፍጉት ቢገይሪል ሐቅ ያለምንም ያለ አግባብ ነው የሚለው። ስለዚህ ጌታችን አላህ ከተአምራቶቼ ከአንቀጾቼ አዞራቸዋለሁ ይሄን እውነታ እንዳይረዱ እጋርዳቸዋለሁ ያለው መጀመሪያውኑ እምነትን ላለመቀበል ልባቸውን በኩራት ለሞሉ ትዕቢተኞች እንጂ ሐቅን ለሚፈልጉ ሰዎች አይደለም። በሱረቱ አሊ ኢምራን ምዕራፍ 3 ቁጥር 86ም ላይ ከይፈ የህዲላሁ ቀውመን ከፈሩ በዕደ ኢማኒሂም ከእምነታቸው በኋላ የካዱ ሰዎችን አላህ እንዴት ይቀናል? እንዴት ያቀናል? እንዴት ይምራል? እንዴትስ ይመራቸዋል? ወሸሂዱ አነ ረሱለ ሐቁን መልእክተኛው እውነት መሆኑን ከመሰከሩ ካወቁ በኋላ ወጃአሁሙል በይናት ግልጽ የሆነው አስረጅ ተአምር ከመጣላቸው በኋላ ሆም ብለው የካዱ ሰዎችን አላህ እንዴት ያቀናል? ወላሁ ላ የህዲል ቀውመ ዛሊሚን አላህ በደለኛ ህዝቦችን ከሃዲያንን አያቀናም ይላል። የዚህ አይነት ብዙ 10-20 ጥቅሶችን ማቅረብ ይቻላል። ከዚህ በመነሳት ዩድሉ መን የሻ አላህ የሚሻውን ያጠማል የሚለው ጥቅላዊ አነጋገር ተግባራዊ ተፈጻሚነቱ በእነማን ላይ ነው የሚሆነው? ልባቸውን ከሐቅ ላፈነገጡ ራሳቸውን ላጠመሙ ትዕቢተኛ ህዝቦች ነው። ተመልሶ ያ ሂዳያ እንደማይገባቸው አላህ ስለሚያውቅ በሩን ይዘጋባቸዋል። አላህ ያጠማቸዋል ሲባል ያ ነው እንጂ መልእክቱ ማመንና ወደ አላህ መንገድ በንስሐ መመለስ የፈለጉትን አላህ ይመራል አያጠምም። እነሱን በተመለከተ ደግሞ በሱረቱ ራዕድ ቁጥር 27 ላይ አላህ ምንድን ነው ያለው? ወየቁሉ አለዚነ ከፈሩ ለውላ ኡንዚለ ዐለይሂ አየቱን ሚን ረቢህ እነዚያ የካዱት ሰዎች ከጌታው ዘንድ ወደ ሙሐመድ ሰለላሁ ዐለይሂ ወሰለም ለምን ተአምር አልተወረደም አሉ። ቁል በላቸው ኢነላሃ ዩድሉ መን የሻ አላህ የሚሻውን ያጠማል በላቸው። ወየህዲ ኢለይሂ መን አናብ በመጸጸት በተውበት ወደሱ የተመለሰውን ደግሞ ያቀናል ያስተካክላል አለ። ወደ አላህ መንገድ መመለስን ትክክለኛውን መንገድ መያዝ የፈለገ ሰው ሁሌም አላህ ይመራዋል እንጂ አያሳስተው። በሱረቱ ሹራ 42
ሁለተኛ ሱራ አንቀጽ 13 ላይ እንደዚሁ ጌታችን አላህ ምን ይላል? ከቡረ ዐለል ሙሽሪኪነ ማ ተድዑሁም ኢለይህ በአላህ የሚያጋሩ ሰዎችን አንተ የምታደርግላቸው ጥሪ አንድ አላህን ብቻ እንዲያመልኩ የምታቀርብላቸው ግብዣ ለመቀበል ምን ያህል ከበዳቸው። አላሁ የጅተቢ ኢለይህ መን የሻ አላህ የሚሻውን ወደሱ ይመርጣል። ወየህዲ ኢለይህ መን ዩኒብ ወደሱ የሚጸጸተውን የሚመለሰውን ደግሞ ያቀናል ያስተካክላል በማለት ለተመላሾች ምሪቱ ዝግጁ እንደሆነ ይገልጽልናል። በሱረቱ ዙመር እንደዚሁም ከቁጥር 17 እስከ 18 ባለው 39ኛ ሱራ ላይ ወለዚነ እጅተነቡ ጣጉተ አን ያዕቡዱሃ እነዚያ ጣዖታትን ከመገዛት ራሳቸውን ያራቁ ያገለሉ ሰዎች ወአናቡ ኢለላህ ወደ ጌታቸው ወደ አላህም ተጸጽተው የተመለሱ ለሁሙል ቡሽራ ለነሱ ብስራት አላቸው። ፈበሽር ዒባድ ስለዚህ ባሮቼ አበስራቸው አስደስታቸው። የትኞቹን? አለዚነ የስተሚዑነ አልቀውለ ፈየተቢዑነ አሕሰነህ እነዚያ ንግግሮችን የሚሰሙና የተሻለውን መልካሙን የሚከተሉ ለሆኑት እነሱ ማለት ኡላኢከ አለዚነ ሀዳሁሙላህ ወደ ጎዳና የመራቸው ያቀናቸው ማለት እነሱ ናቸው። ነገሮችን አዳምጠው ለምድራዊ ህይወትም ሆነ ለመጨረሻው ዓለም ይጠቅመናል ብለው እውነትን መርጠው የሚይዙ ሰዎችን አላህ ሁሌም እንደመራቸው ነው። በዚህ መልክ ነው ልንረዳው የሚገባ። በሱረቱል አንከቡት 29ኛ ሱራ አንቀጽ 69ም ወለዚነ ጃሃዱ ፊና ለነህዲየነሁም ሱቡለና እነዚያ በእኔ መንገድ የሚታገሉትን ቅኑን ጎዳና እኔው መራቸዋለሁ ነው ያለው። በአላህ መንገድ የሚታገል አላህን ለማስደሰት የሚጥርን ሰው አላህ አያጠመውም ያስተካክለዋል እንጂ። ስለዚህ ዩድሉ መን የሻ ወየህዲ መን የሻ አላህ የሚሻውን ያጠማል የሚሻውን ያስተካክላል ያቀናል ሲባል ይህን ጥቅላዊ አገላለጽ በዚህ መልኩ ከተዘረዘሩ የቁርአን አገላለጾች አንጻር ልንረዳው ይገባል። አለበዛ ስህተት ላይ ወድቀን እኛው ተሳስተን ለሌላው መሳሳት ምክንያት እንዳንሆን ነው። ሌላው ደግሞ ሁለተኛው ምላሽ መንገድ ምንድነው? መረዳት ያለብን ነገር ጌታችን አላህ የሚሻውን ያቀናል የሚሻውን ያጠማል ያለበት ዋናው ምክንያት ለጥመትም ለቅናቻም ማን ተገቢ እንደሆነ እሱ ስለሚያውቅ ነው። እኛ ውጫዊ ገጽታ ነው የምናየው። ማን የጌታ አላህ ምሪት ይገባው ማን ጥመት ይወሰንበት የልቡን መርምረን አናቅም። ከላይ ብቻ ገጽታውን አይተን ይሄ ሰው እኮ ማሻአላህ ጸባዩ የሙስሊም ነው እንደው ላኢላሃ ኢላላህ ማለት ነው እንጂ የቀረው ሁሉ ነገሩ እኮ ሙስሊም ነው ምን አለ አላህ ሂዳያ ቢሰጠው እንላለን። ከምን ተነስቶ ቢባል ካነጋገሩ ነው ወይ ከስራው ነው። ልቡ ምን ያስባል የሚለውን ነገር አናውቅም። ለፈጠረው አላህ ልንተውለት ይገባል። አላህ የሰዎችን ልብ በመመርመር የኔን ቅኑ ጎዳና የሚገባው መያዝ የሚገባው ማን እንደሆነ እኔ ነኝና የማውቀው ለምፈልገው ምሪትን በምፈልገው ባሪያ ላይ ደግሞ ጥመትን እኔ ነኝ የምወስነው ቢል ትክክል ነው ጌታችን ብለን ነው መቀበል ያለብን። እኛማ ብንሆን ታዲያ ማጥመምና መምራት ለኛ በኃላፊነትማ ቢሰጠን ምሪቱን ለዘመዶቻችን ለጓደኞቻችን ለቤተሰብ እናከፋፍልና ጥመቱን ለምንጠላው ሰው ነበር ምንሰጠው። አላህ ግን በባሮቹ መሃል የሚያዳላ አምላክ ባለመሆኑ ፍጹም ፍትሃዊ ስለሆነ ማን የሱ ምሪት ማን እንደሚገባው ማን ጥመት ሊወሰንበት እንደሚገባ እሱ ስለሚያውቅ እኔ ነኝ የምመራውም የማጠመውም ማለቱ ትክክል ነው። አንድ ምሳሌ እንመልከት። ቁርአን ላይ ሲናገር ስለ ነቢያችን አለይሂ ሰላቱ ወሰላም አጎት አቡ ጣሊብ ሱረቱል ቀሰስ 28ኛው ምዕራፍ አንቀጽ 56 ላይ ምንድነው ያለው? ኢነከ ላ ተህዲ መን አሕበብተ አንተ የወደድከውን ሰው አታቀናውም ማለት ነቢያችን አለይሂ ሰላቱ ወሰላም አጎታቸው በመጨረሻው እድሜ ላይ ማለት ነው ሊሞት አካባቢ መጥተው አጎቴ ሆይ ላኢላሃ ኢላላህ በል እሳት እንዳትገባ አማላጅ ሁኜ አላህ ዘንድ የምከራከርልህን ቃል ተናገር ብለውት ነበር። ከጎኑ የነበሩት የጥመት ተጣሪዎች ደግሞ ከአባቶች መንገድ እንዴት ጥለህ የዚህን ሰው መንገድ ትከተላለህ ብለው ወተወቱት። መጨረሻም የአቡ ጣሊብ ውሳኔ ምን ሆነ? በነበርኩበት የአባቶቼ የጣዖት አምልኮ መንገድ እጸናለሁ ብሎ በዛው ጸንቶ ሞተ። ጌታችን ይሄን አንቀጽ አወረደው። አንተ አንድን ሰው ስለወደድከው ልታቀናው አትችልም እና ስንል ወላኪን አላህ የህዲ መን የሻ ነገር ግን አላህ የሚሻውን ያቀናል አለ። የትኛውን ማቅናት እንዳለበት እና እንደሌለበት ለሱ የሚተው መሆኑን ነገረን። ምክንያቱ ምንድነው ስንል ምን ብሎ አንቀጹን ዘጋው? ወሁወ አዕለሙ ቢልሙህተዲን ቅናቻ የሚገባቸው ሂዳያ ምሪት የሚገባቸው እነማን እንደሆኑ እሱ ነውና የበለጠ የሚያውቀው
ስለዚህ የቁርአኑ አንቀጽ ዩድሉ መን የሻ ወየህዲ መን የሻ አላህ የሚሻውን ያጠማል የሻውን ደግሞ ያቀናል ማለቱ 100% ትክክል ነው። ምክንያቱም የሱን ምሪት ማን ማግኘት እንዳለበት ማን ጥመት ሊወሰንበት እንደሚገባ እንደ ጌታ አላህ ማንም ሊያውቅ አይችልም። እኛ ከደጅ ብቻ በማየት ነው የምንፈርደው። ያ ደግሞ ትክክለኛ ፍርድ አይሆንም። ልብን የፈጠረው የልብ ባለቤት አላህ እኔ ነኝ የባሮቼን ልብ አይቼ እምወስነው ካለ ትክክል ብለን መቀበል አለብን። አላህ በትክክለኛው ጎዳና ላይ በእዝነቱ ደርሶላቸው በቀጥተኛው መስመር ላይ ከሚያጸናቸው መልካም ባሮቹ አላህ ያደርገን። ከስህተትና ከአሳሳቾች አላህ ይጠብቀን። ወሰላሙ ዐለይኩም ወራህመቱላሂ ወበረካቱሁ።